አዎ እማያቁት ደወለ አሬ ሰፈር ሶኑ በተናደድክ ጊዜ ዝም ማለትን። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አማን ናችሁልኝ? እኔ ያለሁላችሁ ሰላም ነኝ። ሰላማችሁ ብዝት ይበልኝ። ዛሬ አዝናኝ ባበዱ ቪዲዮዎች እንስቃለን፣ እንዝናናለን፣ ፈታ እንላለን። ግን ሰብስክራይብ፣ ሼር፣ ላይክ ማድረጉን እንዳይዘነጉ። ወደ ቪዲዮ ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ የማይሆን ፊት እያየን ነው ቲክቶክ ላይ። እስቲ ኩኩሪላን አይተናተን። አንዳንድ ካፕሎች አሉ ደግሞ የቀኑን ተጠቅመው የማታውን ተጠቅመው ሁሉንም ይጨናርጉ ነው የምትዩማ። በዚህ ፊትሽ ካፕልም ያምርሻል። በዚህ ፊት ቄስ ብትሆኛ ደስ አለምሽ። እንኳን ካፕል አንቺ ያረማዩን ፊት ነው ያለሽ ጭራሽ። እንዴ ስትወለጂ ማዘር ሲሆን አንቺ ነሽ ያማጥሽ። ይሄንም ያከታል አለኛለሽ። እዚህ ነው ያፋብረሽ ብትወርጂ ማንንም ሰነቀስ ተመለሳለሽ። አይ አላት የሆነ ነገር ቢያንስ ትለብሳለች። ብቻ አትይኝ ፊትሽ ሰገራቢውን በሮቶ አይወርድም። መቼ ዜግነት የኮንጎ ነው የምከፍልሽ። ነን ስቶፕ የሆነ ፊት ነው ያለሽ። አላልቃለኝ ጭራሽ ማርያም። ፊትሽ ባንዲራ የለውም እንጂ ለብቻው ሀገር መሆን ይችላል። ድማሚት ቢት ማካላሌ ነው መስል ተቀይሮ ሲገባ አንቺ አይበለውና ማለት ነው። አልጋ በገጂ ትራስ ማለት ነው። ሌላ ፍራሽ ነው የሚያስፈልግሽ ለፊትሽ ብቻ ቀለኛ። ኧረ አዝግፈኝ ትለያላችሁ። ግን ከባድ ነው ለልጅቷ ሞራል ሲባል ምናምን ከባድ ነው። ይሄ ቪዲዮ ባይለቀቅ ባይ ነኝ። ግን ለቃችሁታል፣ ምንም ማድረግ አይቻልም። ግን እዚህ ጥያቄ ያለኝ ግን ምንድነው ከኋላ ያለው ልጅ ምንድነው? ተከራይታችሁት ነው እንዴ? በጣም ያሽቃብጣል ሲስቅ ምናምን። ለማንኛውም ተመችከናላችሁ። ወደ ቀጣይ ቪዲዮ ደግሞ እስቲ እንገባለን። ቤታዬ ቁሚ እስኪ ነጭ ናረች። ቤታዬ ቁሚ እስኪ እንዴ ምንድነው ማየው ነው ማለት ምን አይታበት ነው? ራቅ በል አንተ ነው ኖ አይደለም ገባው ክለማች ኖ እንደዛ አይደለም። ምን መሰለህ እንትን ነው የሆነ አለው ታምሜ አብጦብህ ነው አብጦብህ ነው። አምላኬ ኢየሱስ። ቤታ ግን እንዴት አየችው? እንዴት ነው ይታያል? ይተሚታይ ነገር አይን ይለያል። በጣም የሚገርም ነው ማለት። እንዴት አየችው? እኔ አሁን አላስተዋልኩትም ነበረ። የሆነ ሳሊ ሲሳሳቁ ምናምን ነው እንትን ያልኩት። ግን ቤታየው ትለያለሽ። አይኗ ግን በቃ የተመታ ነው። አድናቂሽ ነኝ። እስቲ ወደ ቀጣይ ደግሞ ቪዲዮ እንገባለን። የኤክስ ሰርግ ላይ ከሄድክ በኋላ ይላል። አዎ ከቀዩ ይሄው እንካ። ይሄ ምን አባዙ እንዴ? ሽንት ቤት ወረፋ እየጠበቅኩ መስሎህ ነው? አንተ ስተኝ እንጂ ምን ሆነን እንደገና ተመልሼ እመጣለሁ እኮ እንዳያልቅ እመለሳለሁ። አሳነፍኩት። ምን ነው በዛ አድርጌ ባነሳው ነበረ። የታባቷ ተቃጥል ገና አይተሽ ድስቱን ይዤልሽ ነው የምሮጠው። እንደዛማ ብሬ ማስጨፍጨፈሽኝ ያቀረት። አረ ይመቸው። አዎ በነገር ላይ ኤክስ ቤት ማኪርክማ እንደውም እሱ እንደውም አላነሳም። እኔ ግን በሱ ቦታ ብሆን እንትኑን እስከነ ይሄ ስጋው አላ መስቀያው እንዲያስወርጄ ለቤተሰብ ምናምን አከፋፍላለሁ። ለቅርጫ ነው ለማድረገው። እንደውም እሱ አዝኖላታል። ግን ይመቸው። እስቲ እንመልከተው ቀጣዩን። ታመ ሆስፒታል ገብተህ ጀለስ ሲሰቃይ ይላል። እስቲ እንየው። ቆይ አንተ ዶክተር የሚልን ለምንድን ነው የማሰማው? መጠጥ መጠጣት ማቆም አለብህ። በዚሁ ከቀጠልክ ጉበት ከጥቅም ውጭ ነው የሚሆነው። ልትሞትም ትችላለህ እያልኩ ነው። እየሰማኝ ነው? አላችሁ ወይ? አለን አባቴ አሞሽ ሆስፒታል ገብተሻል ሲሉኝ እኮ ለመጠየቂያችን የደብረ ብርሃን አርቄ ይዤልሽ ከቻሉ አንዴችን ፉት ስትይበት አባቴ ረሃ ነው የምትሆኙ። በሽታ የሚባል ነገር የለም። አምጣው እንጂ እንዴ አምጣው። ስታይል ያራዳል። ምን ይባላል?
በቃ የተመታ ጀለስ ሲኖራችሁ ነው እንደዚህ አይነት ነገር ታሙ ከባድ ነው። እስቲ ቀጣዩን እንመልከተው። ኢትዮጵያ ውስጥ የኳንዶ አሰልጣኝ ስትሆን ይላል ባቃቁ ማሳቁም ባቃ መልካት ስራ ዳዳብ እስኪ እንትን ባሉ እስኪ ተጣሉ ተዳባዳብ እስኪ ተዳባዳብ ሚታው ደም እንደዚህ እንዴ ምን አረጋው ማስተር እንደዚህ አሳለጣምባችሁ እንዴ አሳፋሪ ድርጊትን አደረሰ ምን አረጋው ማስተር እንዴ እንዳ ጃማር ግዛላ አንካቱን ብላት ጥላም እንዴ እኮ አንገቱን ለለው ስለኩ እንደዚህ ነው የማይቻል ምን ተካነ በለታ ቃለ ሚፍታ እና ሲጀምሩ እንደዛ አይጀመርም እና እንደዚህ ብለ እንደዚህ ሳታ ነው መጀመሪያ አለብህ ጉራጋ ስታይል እንደዚህ ብለ እሺ ከዛ ሳላ ኩላሊቱን ባንም ጫቂ ሲጋር ኩላሊት ምናምቱ የሚል የለውም እኮ ሲስተም ነው አጣጥ እኔ እንደዚህ ማስተር ሳለሳ ነኝ አትከራከረ ጀመር አንተ አትችልም ለማልችለው እሺ ከኔ ጋር ፋይት እንውጣ ከኔ ከተማሪ ጋር ፋይት አላረግም እኛ ለምን እንዴ ያኞኩት ያረጋል ቢንሳብር ምንድነው አሁን ተጠያቂ ትሆናለህ ንፍጣም ዳራ እሱ ምንድነው እሺ ታጋ ባባዶ ለራሳችን ይራባል ጀመር አንፈልግም አንተ ጋር አንሰራም እኛ ከጥቅሙ ጉዳቱ ነው የበለጠብን እኮ ያውላ አንተንም ባለፈው እግሪን ያሳባርኩት ጥንክር እንድትል ነው እሺ ነስ እጄን ያሳባርክ ለምንድን ነው እጄን ያሳባርኩ እንደዚህ እንድትል ነው እንደዚህ አምዝጃራ ላይ ያሳባርኩ ታማዛል ለላክተ እንድታናክር የገደልከን ነው እንደሚሰራ አንሰራም አንተ በቃ ነው ስፖርቱ እንዳይጎዳ ነው እዚህ ጫገር ላይ ኧረ አንሰራም እና ደግሞ ባናዛ አስተምራችሁና ግን ሊምታችሁ ተማታቱ ተደማሙ በቃ እንደዛ ኧረ የለም አራባናታችሁ በዛን ስፖርት ቤት እንደዚህ አይነት ነገር አለ። እኔ ቢያንስ 2 አመት ይሁን 3 አመት ምናምን ያህል ሰርቻለሁና ያው ይሄን የተማረ ብቻ ነው የሚያውቀው። ብዙ ጊዜ ስፓሪንግ ነበር የምንባለው የሆነ ስፓሪንግ ምናምን እንደዛ ነገር ነው ብቻ ስሩ ምናምን ትባላለህ ምናምን እና አንዳንዴ ተማሪው ካስተማሪው በላይ ምናምን የሚሆንበት ጊዜ አለ እና ይፈረድበትን ፈርቶ ነው ተረዱት እንዴ። እስቲ ቀጣይ ደግሞ እንሄዳለን። ለቅሶ ቤት ሲሄድ የሚያሽቃብጠው ጓደኛ ሲኖር ይላል። አደራ በእናትህ ጭራሽ አላለቅስም። አንድ የሀዘን ምልክት አላሳየም። በቃ እንደለመድከው ሁሌ በእናትህ አላለቅስም አልኳችሁ አንዴ። በቃ ባለፈው ድንገታዊ ተበቀሻውን የሰበሰብነውን ብር ሰተን ቶሎ ነው አፍታ መውጣቱን ያለብን። በቃ እሱን ነው እንፈልግ። እንዴት ዋላችሁ? ደህና ዋላችሁ? እንዴት ዋላችሁ? ወንድሜ አይ ወንድሜ አስልቻ አስኑካ እንዴት ተለያየን ማለት ነው? እኔ ጌታ እንዴት ተለያየን ወይ አራልልም ምኑ ዝም አልኩት። አብሮ አደጋ አይ ወይ 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 የኔ ጌታ ለኛው ማለት ናንጂ አስልዬ ለተደበኝ ነው አራታም ለጠብኝ አረ ምኑን ተዋረድን እኮ የተዋረድነው ሲሞት እኔ አልቻልኩም ወይኔ አስልዬ ወይኔ አስልዬ አይ ይርበቃ አይ አረ ታውስ ምኑን ተነሳው ተቃለ እኮ ካለካን የመንካት የነንጃ አረ ምኑን ያዛችሁ አይ የት ነው ያለው ተቆለፈ እኔም ቆለፍ ብዬ ልቀራ እኔም ልቆለፍ እኔም ኧረ በስመ አብ አላችሁ ግን አሁን እንደሚያሽቃብጥ ምናምን ነገር አለ አይጠፋም እንዴ ለቅሶ ቤት ምናምን ግን ይሄ ማለት አልፏል ከማሽቃበጥ አልፎ ምናምን በቃ ሰርቶታል ይሄ የሞተውን ሁሉ ያስነሳዋል ለማንኛውም ይመቸው የልጅ ይመቸኛል በነገራችሁ ላይ ይመቸው ላለው እስቲ ወደ ቀጣዩ ደግሞ እንከሰታለን የመረረው ሽንት ቤት መጣች ሲያጋጥም ይላል ማን ነው ተመጣን ማን ነው አባናት እንደዛ አፍንጫ እንዳሉልኝ ምን ነው ስነስርዓት የለም ሀገር ሙሉ አስጠርተ እዚህ ጋር ጻዳ ታስቆመኛለህ እንዴ ይቅርታ ስላላወቁ ነው እሺ ለታላሽ ሽንት ቤት ይሄ ነው ሽንት ቤት አቦ ሲያስጠሉ በእናት እዚህ ሀገር በስራሽ ትቀዳዳ ተጠቅማችሁ አታሩም እንደ ታነት አስፈራራለሁ አባ ስነስርዓት የለም እንዴ ለማለት ስነስርዓት ይሄ ከአቅማችን በይልናችን የማይፈቅደው ሜል ለማምጣት ይሄንን ማምጣት አልችልም ኧረ አባ ናቆ በቃ ጨረስ 10000 ብር ትከፍላለሽ 10000 ብር በ2000 እንዴ ተነጋገር በ2000 ብር ደህና ሽንት ቤት ሄደም ኢራባትሽ
ብለሽ ኧረ በእናትህ በቃ እንዳትከተለኝ። ኧረ ሊፈነዳ ነው። በስራ ቀዳዳ ተጠቅመህ ማራት ነው እንዳይፈነዳ ከፈለክ ይባል። 5 ትከፍላለሽ። በመጨረሻ 5 እሺ በቃ እከፍላለሁ። ላስገባው ቀዳዳውን አስገባው ቀዳዳ ውስጥ ምንድነው ደግሞ ማሽን የላችሁ? ማሽን ይሄ ተንቀሳቃሽ ማሽን ባለ ነው የሚመጣው። ስራችን ነው። በማል ጣልቃ እንዳትገባ። ዳዳብ ለነገሩ 5000 እስከተከፈለ ድረስ በምንም ቢመጣው ያዋጣዋል። ግን ወንዲ ሽንት ቤት ላይ ምናምን ዳር ላይ ምናምን ከባድ ነው። ቢያንስ ሲሆን አነጣጥሮ ለመቀመጥ መሞከር ነው። እንደዛ ይሻላል ብዬ ነው የማስበው እኔ። እስቲ ወደ ቀጣይ ቪዲዮ እንሄዳለን። በዚሁ አጋጣሚ በቃ የልጆቹን ወገብ ሳላደንቅ ማለፍ ይከብደኛል። ማለት እንዴት የሆነ ማለት ስብር ምናምን የሆነ እነሱ ላሉት የሆነ የኔ ወገቤ የሆነ ተቀጨ ነገር የሆነ ተሰማኝ። በጣም ይመቻቸው። ግን የምን ባህል እንደሆነ አላወቁትም። ይሄንን ገና የመጀመሪያ ነው እንዲሳይ። የምታውቁ ሰዎች ካላችሁ እስቲ ያሳውቁኝ። ወደ ቀጣይ እንሄዳለን። የሆነ እሱ ሊበላበት ነው መሰለኝና ሰውዬው አላመነውም። የሆነ ነገር ያደረገበት ምናምን ይመስለኝ የደፋው ነገር ምናምን አይመቸው። ለማንኛውም ጥርጣሬ ደስ ይላል። ወደ ቀጣይ ቪዲዮ እንሄዳለን። የዘንድሮ ልጅ ይላል ሲኒያ ናስካለውና ማኔ ነው አንተ ነው ና እያልኩ አይደለ ወይ አብዬ? እዚህ አካባቢ ማሳጅ ቤት ፈልጌ ወገቤን ጫን አለኝ። ማንቋቋት ፈልጌ ነው። በኢየሱስ አንተ እኔ ምንድነው የሚያስደነግጥ? ወንድ ልጅ አይደለ እንዴ? ኤክስትራችሁ በጣም አሪፍ ነው ብሎኛ። አደንገጠ አትሩጥ። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር ህይወትን የማላምናት። እውነቱን ነው። በዚህ እድሜው ማሳጅ ቤት ምናምን ከባድ ነው በጣም። ለነገሩ ጊዜው ነው። የአሁን ጊዜ ልጆች በጣም ለብዙ ነገር ፈጣኖች ናቸው እንደምናያቸው ከሆነ ምናምን። እንደውም ይሄ ኖርማል ነው። ከዚህ የባሰ ስንት ነገር አለ። ይመቸው። ለማንኛውም እስቲ ወደ ቀጣዩ ቪዲዮ እንገባለን። ርካሹ የሱስ ማገገሚያ ይላል። ይሄን ሱስ አቁም። አንተ እድሜ ልክን ሲጃራ ትልቅ ሰው አይደለ? 27 ዓመት ታጨሳለህ እንዴ? እኔ ገንዘብ ኖሮኝ ገንዘብ ቢኖረኝ አሁን ነበር የምወስደው። እኔ ውድ ሆኖብኝ ነው። በጣም ርካሽ ማገገሚያ ቃል ነው። እርግጠኛ ነሽ? ነፃ በለው ማርያምን። እንውሰደው። አንተ 27 ዓመት ስታጨስ በእናትህ። ኧረ በእናትህ አንተ እመታለሁ። ግባ አስጠኝ። አዎ እዚህ ነው እንዴ? ያው እሱ ራሱ ያዥ ሂዱ በቃ ስዋት ናት። ለመመዝገብ ነው እዚህ አገጋሚ። ያው እሱ ራሱ አገጋሚ እኮ ነው። አተውም እንዴ? ሳብ አድርግ እንጂ ሳብ አድርግ እንጂ ይመቸኛል። እንዴ ማለት ማገገሚያ ነው የወሰዱት ወይስ ወዴት ነው? አልገባኝም። ማለት እንዲብስበት ነው ወይስ ማገገሚያ ነው ያሉት? እኔ እንጃ። እኔ አልገባኝም። የገባችሁ ካላችሁ እስቲ ያሳውቁኝ። ወደ ቀጣይ ቪዲዮ እንሄዳለን። ወንበሩን ለጥጦ መንዳት የሚወደው ጀለስ ይላል። እስቲ እንመልከታት። በስማ ደረጃ ደረብከች ቁጣ ቀራኒዮ ገባ ወይስ ጎልጎታ? አላማም ተብሎ አረም ሁሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲል አንተ ጭራሽ ኮፈን እስከ መክፈት ደረጃ ማለት ነው የመለጠጥ አሎ። በነገራችሁ ላይ መንገድ የማና ያለው ልጥጥ ምናምን አድርገው ምናምን። ግን እኔ እንደውም በዚሁ አጋጣሚ ይሄን ቪዲዮ ሳይወት እዚያ ላይ የሆነ መኪና ውስጥ ካያችሁ መኪና ውስጥ ሲቀመጡ የሆነ አጭር የሚመስሉ ሰዎች አሉ። ከመኪና ሲወጡ ደግሞ የሌለ ግድንግድ ምናምን አልገጠማችሁ? እኔ ገጥሞኝ ስለሚያውቅ ነው። ባይሆን እንደውም በዚህ ቪዲዮ እኔ እሱ ነው ትዝ ያለኝ። ለማንኛውም ይመቸው። ወደ ቀጣይ ቪዲዮ እንገባለን።
ባንክ ዝርፊያ ይላል። እስቲ ነው አባባ ካዛንቺስ እና ሳሪስ እኮ ተሰዳድበናል በድሪልና አይመቹኝም ነው ማለት ያመጣ ሶንግ ላሰማሽ አንቺ ቀውጤ ድሪል ነው ንደው በቃ ወደ አራብሳሽ ንደው አራብሳ ወይ አራብሳና ቦምሳ አልሄድም ላም ገጭቻለሁ እዛ ይፈልጉኛል እኮ የሚገዝ ነገር ይዘው ወጣ አይደለም እኮ እናት እንዴ ሙዚቃውን አገኘሁት ካዛንቺስ ብለው ጭስ ልብሴ ብለው ጭስ አራብሳ ተላለች እንዴ የነዳጁ ማን ሊችል ነው በቃ ሁሉም አይሰራም ማለት ነው ካዛንቺስም አልተመቸውም አራብሳ ግን ማለት መኪና መሰረቁ አልገባውም መሰለኝ መኪናውን ይወሰደችበት ረስቶት ነው የገባው ለት ግን ከባድ ነው ወደ ቀጣይ እንገባለን ለማይገብደው ጀለስ ይላል ሜንሽን አድርጉለት እስቲ አንተ አቢ ወይ ሰፈሩ እኮ አንተን ነው የሚያሙት ያሙ እኮ ነው ያለው ማን ያመኝ እኔ እንደው እጁን አስፍቶ ነው የሚሄድ ሙኖት ነው ምናምን ያለው እጁን አስፋፍቼ እንደዚህ ምናምን ስሊል አዎ አንተን እኮ አትረዳኝም ስፖርቱ ያመጣብን ተጽዕኖ እኮ ነው እቺ ክንፎ እኮ ነች እቺ ምን ሰራት አለ አይደል እኛ እኮ አልበረርንም እንጂ 5 ክንፍ ወጥተናል ለዛ እኮ ነው እንደዚህ ሰው እየጠበርን ይመስል እስቲ ና ይሄን እንትን በሉት ከበር ነው በቃ ስፖርቱ ያመጣብን ተጽዕኖ ነው ምንም ማህበሬ ኑሮ ራሱ ልንኖር አልቻልንም እኔ በጣም ያስጠልኝ ነው በቃ በገዛ እንጂ ና በቃ ግባሽ ደጋግሜ ሞክሯል አያስገባም ገፋር ስፖርት እኮ ነው ወይን ማህበሬ ምን በቃ ምን እናርግሽ አሬ መቻት አላችሁ በነገራችሁ ላይ እንደዚህ ሁለት ቀን ምናምን ብረት ገፍታችሁ ምናምን ነገር የሆነ እንትን ካላለን ምናምን ትሏላችሁ ይሄ ለእናንተ ነው እስቲ ወደ ቀጣይ እንሄዳለን ያረ መጣው ዛሬ ነኝ እኔ ምሳም ጋብዘው ማናችሁም እጄ እንዳትይዙኝ ያመራ አረ ምንድነው አንቺ ምንድነው እዛ ጋር ዱርዮች አሉ በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ ሌባ ደግሞ በዚህ መጣችሁ በዚህ ሻሻ ቆዳ ቀይረሽ ነው ወረዘ ይጂ ያክ ሌባ ይጂ ምን ትመስላለች በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት ነይ በእናትሽ አንቺ ነይ አስኮን ነይ ማን ነው እዛ ጋር ያስቸግርሽ ምንድናቸው ወንድ የለም ነው ዋገሩ ነይ እባክሽ ዝም ብለሽ ምንድነው እነዚህ ናቸው ያስቸግርሽ ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ ወንድ አያውቁም ምንድነው እናንተ ጉልበታችሁን ታሳዩት ሴት ጋር ነው እንዴ ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ እባክህ አንተ ባበጠ መሰለ እንዴ ድንችም በሹካ ነው የሚነሳው እባክህ የምትናገሪው ነገር አስተካክል ምን እሺ መጣላት አንፈልጋችሁ ነው እንዴ አንተ ማን ነው የሚጣለው ወይ እዛ ጋር ወርተንም ታዚህ ሰው ያገራግረናል ነው በዛሽ ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከን ምናምን ነው ቆይ ያገኛለሁ በእናትህ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ አረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ ግን እሱ ፊክስ ስላረኩት ሰፈር ቀይር እሺ እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከትኝ በጣም ኃይለኛ ናቸው እሺ ድሮ ምን መጥፋዬ ሴት ነው አውቀዋለሁ እቺ ከርከሮ የመሰለች ልጅ በእናት አርፌ መንገዴን አልሄድም ነበር ታኩሪ መጥሻ አባቴ ወደ ቀጣይ ቪዲዮ ውስጥ እንገባለን ተነስቲ አንተ እሱ ጋር ተቀመጥ እንዴ ሳታቆ ነው አንተ የውና ሳንታ የሳንታ ማውራት አይጠበቅባችሁም እኮ ስለኔ ታውቃለህ አታውቅም አራውን ነው ያወቅኩሽ አራዳ አዲስ ፈራሚ ነሽ ተቀጣ ዘፈኑማ ከኛ መውጣት የለበትም አረ ሳንታ ምን ይሽ ባይሆን ካልሲ ያጥባል ከዘፈኑ በቂት ቁጭ ብለህ ይገባ አለ ያያ ባባ ያያ ባባ ያይና ባባ ያያ ባባ ያያ ባባ ያያ ባባ ሰነነ ባባ ያያ ባባ ያያ ባባ አለም ያባ ያያ ባባ ያያ ባባ አለም ያባ ያያ ባባ ያያ ባባ አዛኝታ ያያ ባባ ያያ ባባ ኤላትሪክ ትለያለሽ ነው የምልሽ አባቴ ምንም በቃ ልጅ ምንም ቢሰራ እንደ በቃ ማለት ይሁን ደጋግመህ ብትያው የማይሰለችው አይነት ስራ ነው የሚሰራው ይመቸው ለማንኛውም ወደ ቀጣይ እንሄዳለን
በተናደድክ ጊዜ ዝም ማለትን መልመድ መቻል አለብህ። እንዴት ነው ዝም ምለው? ሰደበኝ እኮ እሱ ተናዶ ቢሰድብህም አንተ ግን ረጋ ብለህ አሳልፈው። አልችልም። ንዴቱን የተቆጣጠረ ሰው ዓለምን ያሸነፈ ነው። መጥፎ ነገር ከማድረግ ይቆጠባል። አልችልም። እየነገርኩህ እኮ ነው። ለምንድን ነው ማሰማኝ? አልችልም አልኩህ አይደል እንዴ? መቻል አለብህ። ተረጋጋሽ። እንዴት ነው የምረጋጋው? እዚህ ጋር ቆሜ እኮ የምለፈልፈው አንተ ረጋ እንድትል ነው። ካልሰማኝ እንዴት ትረጋጋለህ? ስማ። እሺ ረጋ በል። ንዴት ጥሩ አይደለም። አንዳንዴ እንደዚህ በነገራችሁ ላይ እንዲህ ምክር ላይ የሆነ ይመክሩሻል ምናምን ነገር የሆነ ይመክሩና ምናምን ከዛ የሆነ ሰዓት ላይ ካልሰማቸው ምናምን የሚናደዱ ስሜታዊ ምናምን የሚሆኑ ሰዎች አሉ። እና በቃ የሱን ስሜት ነው። የዚህ ግን ይለያል፣ በድብድብ ጭምር ነው። ለማንኛውም ይመቸው። ወደ ቀጣይ ቪዲዮ እንገባለን። አጎተ ከአሜሪካ ሲደውል ይላል። አጎቴ ደወለ። አሬ ሰፈር ሰው ነው። አጎቴ ደወለ። ሰፈር ሰው ይላል። አንድ ድሃ ነው የምፈልገው፣ ሌላ ድሃ አሰብስብብኝ። እንዴ አጎቴ ደህና ነህ? ምንድነው አመዴ ደግሞ አመዴ ባዝሊን መግዣ የለኝም እኮ ባዝሊን መግዣ የለኝም። ፓንተራ ፈራሮኩ ተቀዳደልኩብኛል። ነገሬና ይጠዘጥዘኛል፣ ወገቤን ያመኛል፣ አይምሮ ልክ አይደለም። እኔ የምለው ምንድነው ማን ነው ይቀር በለኝ የምትለው? ድንጋይ ተሸከማል። አውርዶ ድንጋዩ ፀጉሬ እኮ ነው። አትቀልድ። አውርዶ ድንጋዩ ፀጉሬ ነው እኮ ደርዶ እኮ ነው። መቆርጫ ጥቼ ይሄ ፀጉር ነው። ምንድነው የዘንድሮ ሰነፎች ናቸው። ድንጋይና ድንጋይ አጋጭታ አትላጭም። በእኛ ጊዜ እኮ እንደዛ ነበር የምናረገው። ኧረ አጎቴ ገንዘብ እኮ የሚፈታው ነው። ጭምበል ያ አባቴ ታላ አምቡላው የሚገፋው አባት እሱ መጠጥቶ መጥቶን ያጎታችሁ እንዴት እንደገባ ማላቅ መሰለው ወይ? የአውሮፕላን ጎማ ስር ገብቶ አስመስሎ ሞቶ ነው የተነሳው ምናምን። ያንተ አባት ና ይዛኔ ጎማውስ ቦታ አለ ና ገባ ስለው አይደል እንዴ ፈርቶ ፋሱን እየፈሳ የሮጠ ወደ ቤት የተመለሰው ያስመስል። እኔ አልናገር። እኔ ሰው አባት አይደለም አንተ ነህ። ደግሞ ጀመረ አባት የኔ አባት አንተ ነህ አይደለም? አሁን ምንድነው ገንዘብ ብልክልኝ እኮ አሁን ፓንትም እገዛለሁ። አንተ እንደምወድ ልጠላ ነው። የአባትን አይነት ጸባይ እያዝክ ነው አንተ ስታድግ። ምን ነው አጎቴ? በቃ ቻው። አይደለም እኮ እንደዚህ ልኖር እንዴ? እንደምወድ ጠልቻለሁ አንተ። አዎ ማለት ብዙ ጊዜ አጎት ምናምን አክስት ምናምን እንዲህ ውጭ የሌለው ቤት ያለ ብዬ አላስብም። እና ሲደውሉልን ምናምን ነገር የሆነ ነገር ማስገዛት ስፈልግ ምናምን ነገር ስልኬ እኮ ባትሪ እንዳይዘጋ የሆነ ቻርጅ ላይ ሰክቼ ምናምን ሙድ ምናምን ትመቸኛለች። ይመቸው። ለማንኛውም ይህ ልጅ ይመቸኛል። በነገራችሁ ላይ የሚሰራው ስራ ምናምን ይለያል። እስቲ ወደ ቀጣዩ ቪዲዮ ደግሞ እንሄዳለን። ግን የሰውዬ ማለት ምንድነው ማለት አላማው ምንድነው አልገባኝም። የሆነ ነጭ ነገር ይለብሳል ምናምን፣ በዛ ላይ ማሳየት የፈለገውም ነገር አለ ምናምን። ብቻ የሰውዬ ምንድነው። ለማንኛውም ይመቸው ምናምን። ውድ ቤተሰቦቻችን ለዛሬ ነበረን ቆይታ ይሄን ይመስል ነበር። እስካሁን ድረስ ስለተከታተላችሁኝ፣ እስከዚህ ደቂቃ ድረስ አብራችሁ ስለቆያችሁኝ ከልብ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ